ሰላም የዩቲዩብ ቻናሌ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም እንግዲህ እናንተን ያዝናናሉ፣ ፈታ ያደርጋሉ እንዲሁም ያስተምራሉ ያልኳቸውን ቪዲዮዎች ይዤላችሁ ቀርቤያለሁ። እናንተም እንግዲህ እንደተለመደው እጃችሁን በመጠቀም ሰብስክራይብ፣ ላይክ እንዲሁም ይህ ቪዲዮ ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ዳይ ወደ ቪዲዮ እንደሆነች ማን እንደሆነች ሰው አላውቅም። ኖርማል ምንድነው ማድረግ የምችለው አሁን ኦፖርቹኒቲ እንድታገኝ እሑድ ዕለት ቀድሞ እዛ ቦታ የደረሰ ሰው ነው እንትን የሚለው የሚያገኘው መኪናውን ግን ለሷ ቲሞቼ ኮንታክት እንዲያረጋው ታረግና መኪና መግዛት ካለብን ወይ በምንችለው ነገር መርዳት ባለብን ነገር እንረዳታለን ማለት ነው። ስምሽ ጌጤ ነው የሚለው እዚህ ላይ በቲክቶክ ይጽፉልሻል ልጆች የኔ ቲሞች በኔው ቲክቶክ ላይ እና በአካል አግኝተሻቸው እኔም ደግሞ ባለውበት ከቻልኩ ተገናኝተን ረዳሻለሁ ማለት ነው። I'm not sure ምን አይነት ሲቹዌሽን ውስጥ እንዳለሽ፣ ምክንያቱም እኔ ገና አሁን ላይ ነው ያየሁሽ ብቻችሁ ቪዲዮዎች ስለሰራችሁ እኔ ይሄንን ነገር ያዘጋጀሁበት ሪዝን ኦልሬዲ ላሉ ፎሎወሮችና ለብዙ ጊዜ የተጠየቁበት ነገር ስለሆነ ነው። ለሷ ግን እንደ ሰው የምችለውን ነገር እረዳለሁ። ሰሞኑን እንግዲህ አንዲት ዱባይ የምትኖር ጌጤ የምትባል እህታችን ለረጅም ዓመት ዱባይ ውስጥ በታክሲ ስራ እንደተዳደረችና አሁን ላይ ግን ህይወቷን መግፋት በጣም ከባድ እንደሆነባት ተናግራ ያው ሰዎች መኪና እንዲገዙላት ጥሪ አቅርባ ነበር። በአጋጣሚ ደግሞ እዛው ዱባይ አካባቢ ያለ አንድ ኢትዮጵያዊ ባለሀብት ጊቫዌ አዘጋጅቶ ነበረ። ያም እንግዲህ ምንድነው መኪና እንደሚሸልም ተናግሮ ነበረ። ያን መኪና ደግሞ የሚሸልመው እሱ የሚናገረው ቦታ ላይ ቀድሞ ለመጣ ሰው እንደሆነ ተናግሮ ነበረ። በኋላ ላይም እንግዲህ ይሄ ነገር ተቀይሮ ጌጤ የሰራቸውን ቪዲዮ ብዙዎች ጋር በመድረሱ ያ ቪዲዮ ደግሞ ሰዎች ወደሱ አድርሰውት እሱም ይህን ነገር ከሰማ በኋላ መኪና እንደሚሰጣት ቃል ገብቶ እንግዲህ እንዳያችሁት ይህንን ብሎ ነበረ። እስቲ አሁን ደግሞ መኪና ሲሰጣት የእሷን ሪያክሽን እንመልከት። ማይ ጋድ መኪናዋ ታምራለች። Let's go. Yes. Yes sir. ደሞ ሲያምርብሽ። Yes sir. Oh my god. እሺ ወጣለሁ። እንዴት እንደዚህ ነው የምትሰራው? እንግዲህ በጣም ደስ የሚል ነገር ነው። ሁሉም ሰው እንግዲህ ያለውን ቢያካፍል ሁላችንም ትልቅ ቦታ የምንደርስበት ነገር ነውና ሁሉም ሰው ያለውን ቢያካፍል መልካም ነው። እስቲ ቀጣይ ደግሞ ወደ ሌላው ቪዲዮ እንለፍ። በለው አቤሽሯችን ፈነዳች በይ በለው አቤት ኤርታሌ ይላል ጭሱ ለዋል እየይ አረ ጭስም አለው። ይሄማ በቃ እንግዲህ ወደ ቻይና መጓዙ ነው። የሰሞኑ ሰዓት የሰሞኑ ሰዓት እንደ የሰሞኑ ጭስ እዚሁ አንዴ ሰዓት ያጎመራ ያለው ጭራሽ ድምጽም አለው። አንተ ጭሱ ለዋል የሚገርም ነው። እስቲ አሁን ደግሞ ባለፈው አምለሰት ፖድካስት ላይ አርቲስት ማክዳ አፈወርቅ ቀርባ ነበር። እዛም ላይ አንድ የተናገረችው ነገር አለ። እስቲ ወደሱ እንሂድ። ላስት ይርም ማይ ማም እናቴን ማጥቻት ነበረ። ሱና ሄርዳ I'm so sorry ተደራርቦ ነበር ልሽ ይሄ ፈተናዎቹ ብዙ ነበሩ እና መስከረም ላይ ራሱ ኒው ይር ራሱ ነው እዛ ሆስፒታል ነበርኩኝ። ህንድ ሄጄ ነው ሕክምና አድርጌ የመጣሁት። በቃ ዊርድ ላይክ ብዙ የተለመዱ አይደሉ እና እንደውም በጣም ያዘንኩት በጣም ብዙ ሰው ከዛ በኋላ ስንት ስልኮች ተደወሉ መሰለሽ ይሄንን ትንሽ ሜንሽን አድርጌው ነበር። አይ በቃ የሆነ ነገር መስራት አለብኝ ያልኩ ነበር። እንደውም ዲቴል የሆኑ በዚህ ዙሪያ የሚገልጹ ነገሮችን ዲቴል ሰራለሁ ያልኩ ነው። እግዚአብሔር ይርዳል። ከባድ ጊዜ ስናሳልፍ ቆየን። አሁን ስለ ልጅ ጤነኛ መሆን በደንብ መቻል አለብሽ እሱን ለማሰብ። አሁን ግን ደህና ነሽ? በጣም እንዳልኩሽ እያንዳንዱ ህመም የበለጠ ወደ እግዚአብሔር ነው የሚያቀርብሽ አይደለ? በቃ ፈልጎሻል በጣም ማለት በእውነት በቃ that's what I believe የበለጠ አንዱን ስታልፊው እንደው አንዱ ነገር ደግሞ ሲመጣ ብዙ ሰው ያው
ወይ ከእግዚአብሔር ጋር የተጠጋሽ ከሆንሽ የዮብን ጽናት ስጠኝ የዮብን ትዕግስት ስጠኝ ትያለሽ። እንግዲህ እንደሰማችሁት ከባድ ፈተና ውስጥ እንደነበረችና አሁን ግን እንዳለፈችው ያንን ፈተናም ከፈጣሪ ጋር እንዳለፈችው እንግዲህ ተናገራለች። እስቲ ወደ ቀጣይ ቪዲዮ ደግሞ እንሂድ። እንደው እግዚአብሔር ይታረቀን እንጂ ይሄ መወለድ አለ ማደግ አለ ማርጀትን እያየ ነው አይደል? ከዛ ወደ ሞቱ በጣም በርካታ ሲደጋገም ሁሉም በየእምነቱ በቃ እንደው ምን አጥፍተን ይሆን ከዳግም ሐዘን ይሰውረን ማለት ግን ግድ የሚል ይመስለኛል። እንግዲህ እውነት ነው፣ ሁላችንም ወደ ፈጣሪ መመለስ ይገባናል። ብዙዎችን እንግዲህ በድንገት እያጣናቸው ነውና እንግዲህ እሱ ፈጣሪ ይታረቀን ነው የሚባለው። እንግዲህ ሌላ ምን ይባላል? እስቲ ወደ ቀጣይ ቪዲዮ ደግሞ እንለፍ። ኢትዮጵያ እኔ ከሌለው ተስፋ የለም። የኢትዮጵያ ሕዝብ ለምን እንደሆነ አላውቅም፣ እኔን ማየት አይፈልግም። ከአባታችን አብቹ ጋር ኢትዮጵያን ወደፊት በደንብ እንግፋ። ዶክተር አብይ ሳይንቲስት ነው። እኔ ያሽቃበጥኩ ምናምን አለ እግዚአብሔርን አላሽቃበጥም። በጣም ኮንፊደንት ሆኜ ነው የማወራው። ለዛ ብዙዎች ይህን ልጅ መግደል ነው ያሉኝ ሰዎች አሉ። ለምንድን ነው ራቁቴ መጥቼ ቁጭ ያልኩት? ለምንድን ነው በቃ በጣም ሞቀብኝ አፈላው እኮ አረጋጉኝ እንጂ። ይኸውላችሁ ከጫካ አንበሳው እየወጣ ነው። ከተማ ያላችሁ ሰዎች ተዘጋጁ። ፈርተዋል ነው አብሶሉትሊ። ህጋዊ ሰነድ እንያዝ፣ ፋይት እናድርግ። ኢትዮጵያ እኔ ከሌለው ተስፋ የላትም ነው የሚለው። እንግዲህ ትንሽ የሚያስገርም ነው። እስቲ ሀሳብ አስተያየታችሁን ከስር ጻፉልኝ። ንቃተ ህሊና እንግዲህ ከጆኒ ጋር ብዙ ጊዜ የቃላት ምልልስ ሲያደርጉ ነበረ። አሁን ደግሞ በቅርቡ እንደተፈራረሙ ሰምተናል። እንግዲህ ፋይቱም ለፌብራሪ 8 ተብሏል። እስቲ የምናየው ይሆናል። እስቲ ወደ ሌላው ቪዲዮ ደግሞ እንመለስ። ለፈው ኢትዮጵያ ሄጄ ነበረ። ኢትዮጵያ ሄድኩት አንድ ታላቅ አባት ነበሩ እና እሳቸው የሚቀጥለው ከዚህ ሳምንት በኋላ አልኖርም እና ና ብለውኝ ሄድኩት። ከዚህ ሳምንት አላልፍም አሉኝ። በአስቸኳይ ትኬት ቆርጬ በማግስቱ ሄድኩኝ እና እንዳሉት አርብ ቀን አረፉ። እኔ ሐሙስ ጠዋት ደረስኩ። እድሜያቸው 123 ነበር፣ ግን ገና ብርቶ ነበሩ፣ ጠንካራ ነበሩ። ቀደም የምንለው ጥያቄ የሚፈጠረው እዚህ ጋር ነው። ነፃነት ደግሞ በ40ዎች ውስጥ ነው። እኔ አንድ ያስታውሳለሁ የሰርጉ ዕለት ወጥተው አንድ 30 ዓመት ያህል የሚሆነው ይመስለኛል። ድንገት ሰምታችሁ ልትችላላችሁ። እንደወጣች ወደ መኪና ልትገባ ስትል ሌላ የሚመጣ መኪና ገይቶ ወዲያውኑ አረፈች። ምንድን ነው አልጋ ላይ በዚህ ሰዓት የሚማቅሰው አለ። ነፍስ ሳትወጣ ብዙ ዓመታት ሆስፒታል ውስጥ የተኙ ሰዎች አሉ። ምንድን ነው የእግዚአብሔር ዓላማው? እነዚህ ነገሮች በጣም ማስተዋል ይገባል። 4 ጥያቄዎች ሁልጊዜ ያነሳለሁ ለቅሶ ቤት። ከዚህ በፊትም ስናገር ሰምታችሁ ይሆናል። የመጀመሪያው ጥያቄ እኔ ማን ነኝ ነው። እኔ ማን ነኝ? it's a question of identity ነው። ማን ነኝ? ፍጡር ነኝ፣ ሰው ነኝ። ሁለተኛው ጥያቄ ከየት መጣሁ ነው። it's a question of origin ነው። ከየት ነው የመጣሁት? ከፈጣሪ ነው የመጣሁት። ሶስተኛው ጥያቄ it's a question of purpose ነው። ምንድነው እዚህ መሰራው የሚለው ነው። እንዴት እንዲህ ሊሆን ቻልኩ የሚለው እዚህ ዓለም ላይ ያለው ነገር ነው። የመጨረሻው ጥያቄ ግን መጨረሻዬ ወዴት ነው ነው የሚለው it's a question of destination። ወዴት ነው መጨረሻዬ? መጨረሻችን እግዚአብሔር ነው። እግዚአብሔር የፈጠረንን አንድ ብርጭቆ ውሃ የሰው ልጅ ማምጣት አይችልም። ይሄ ሁሉ ጥበብ ተነግሮ ይሄ ሁሉ ፈላስፋ ምድር ላይ ሰማይ ወጣው ጥልቅ ገባው እመቃትን ፈለካትን አጠናው የሚለው አንዲት ብርጭቆ ውሃ ማምጣት አይችልም። ተኝቶ እንቅልፉን እያንኮራፋ ይለጥጣል። አቅመ ቢሶች ነን። ከእግዚአብሔር ውጭ ምንም ነገር የለም። ለመምህራችን ቃላዊቱን ያሰማልን። እንግዲህ እጅግ አስተማሪ ነው። በአሁኑ ሰዓት ሁላችንም ቆም ብለን ልንማርበት የሚገባ ነውና ሁላችንም እንግዲህ በየሃይማኖታችን ወደሱ መቅረብ ይገባናል። ቀጣይ ቪዲዮአችን ደግሞ እንግዲህ በፍናን ላይ ነው። ብዙዎቹ እንግዲህ ፍናን ማግባቷን ተከትሎ እንግዲህ ብዙ አነጋጋሪ የሆኑ ነገሮች እየተሰሙ ይገኛሉ። እንግዲህ ገና ከማግባቷ ቲክቶክ ላይ ብዙ እየተወራ ነው። እስቲ አዝናኝ የሆነውን አንድ ቪዲዮ ልጋብዛችሁ፣ እስቲ እንመልከተው። ፍናን ሀገራዊ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናንን ያስመልስ። ፍናን የኔ ናት፣ የኛ ናት። እሺ ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ።
ሁለት እስከምትወልጂ ተስፋ አልቆርጥም። መንግስት ቀይ ባህርን ትቶ እሷን አስለቀቀልን። አርቲስት የህዝብ ነው ምናምን ደስ የሚል ነው። እንግዲህ ምን ያህል ወዳጅ እንዳላት ነው የሚያሳየው። ሌላው እንግዲህ ትንሽ ዘና ያደረገኝ ልጅ እያለን የሙዚቃ ትምህርት ተምረናልና ያኔ ስለተማርናቸው ነገሮች ስለ ኖታዎች ምናምን ነው እና እስቲ አሪፍ አድርጎን ያቀረበው እስቲ እንመልከተው። እኔ ባለማረው ብዬ እንደው ጸሎት ማድረግ የነበረ ትምህርት ማለት ምን እንደሚጠቅም አላውቅም። ሙዚቃ የሚባል ትምህርት ተምረናል። መምህርቷ ነዝነዝ አሁን ታ ታ ታ ታ ሙሉ ኖታ ታ ታ ታ ግማሽ ኖታ ብላችሁ ያስተማራችሁን አሁን ደግሞ የመምህሪቷ ደግሞ ንዝናዜ ጥዝጣዜ ማለት ነው። ምንድነው የሚጠቅመው? ቴዲ አፍሮ አሁን ታ ታ ታ ታ ብሎ ነው ያን ጃስት ሰሪያልን የዘፈነ ነው። እንዴት ነው ነገሩ? ነው ጊልዶ ካሳ ታ ታ ታ ታ ምንዶ ታ ታ ታ ታ እና አሁን ደግሞ ሞዛርት የ6 ዓመት ተማሪ እያለ ፒያኖውን ይዞ እየዘፈነ ነበር ምናምን። ምን አይነት ትምህርት ነው? ጊዜያችን እያባከን የነበረ ነገር ነው ብዬ ነው የማስበው። ያው ነው የሆነቱን ለመናገር ማለት ነው። ታ ታ ታ ሩምታ ታ ታ ታ ታ ብሎ የዘፈነው እንትና ትክክል ነው። በቃ እሱ ብቻ ነው የተጠቀመው እንጂ ምንም የጠቀመን ነገር የለም። ታ ታ ታ ታ ግማሽ ኖታ ታ ታ ታ ግማሽ ኖታ ደስ ይላል። እንግዲህ ብዙዎቻችን ያው ተምረናል። የተጠቀመበት ሰው ካለ እንግዲህ ኮሜንት ላይ ያስቀምጡልኝ። ቀጣዩ ቪዲዮአችን እንግዲህ አርቲስት ነፃነት በጣም ስለሱ ቲክቶክ ላይ ሰሞኑን ያው ብዙ ቪዲዮችን እያየን ያለ ነው እና አንድ በጣም ዘና ያደረገ ቪዲዮ አለና እሱ ልጋብዛችሁ እስቲ። እንኳን አደረሳችሁ። ምን ያህል ኤፒሶድ ሰርተሃል? የተወሰነው ላይ ነው የሌሉት እንጂ አብዛኛው ላይ አለው። በሌለህበት ይቆጭሃል በጣም እና ይደገም ነው አመት ታወጣለህ። ገብቼ በት ይደገም እንዴት ትላለህ? ይህ እኮ ነው የሚያስተባብረው እኮ። ነፂ እንግዲህ የሳቃችን ምንጭ ነበረ። ነፍስህን በገነት ከደጋጎች ጋር ያኖረው የሳቃችን ምንጭ ነበረ። ያሳዝናል በእውነቱ። እስቲ ወደ ሌላው ቪዲዮ ደግሞ ሰሞኑን እንግዲህ በአርቲስት ነፃነት ጉዳይ አርቲስት አማኑኤል አንድ የተናገረው አስገራሚ ነገር አለ። እሱን ደግሞ እስቲ ልጋብዛችሁ። አንቺ ኢትዮጵያ መሬት ሞትን ተጸየፊ፣ የዘር ፍሬ በልተሽ ነፃነትን ትፊ። የተሰራ ልጅ ነው ቤቱም። አሁን ባክስቶሪዎቹን ስትሰሚ አስተዳደጉን ስታይ ከዛ ደግሞ አካባቢውም ያደገበትም ስርዓት ዘመኑም ይፈቅድለታል። የእውነት ቦርን አርቲስት ነው ደግሞ ሁሉን። እኔ ሲቪላይዝድ ጨዋታዎች ከሚጫወቱ ሰዎች ይችላሉ ለጓደኞቼ ብዙ ጊዜ ነፃነትንና ከዛም ያለፈ ነው እና ነብስም አለው። አንዳንድ የቤተሰብ ጨዋታዎች ላይ በጣም የሚገርመኝ ልጆች አንዳንድ ሚስቱ ሰዎችን የሚያርምበት መንገድ የነፃነትን ነብስ ታይበታለች። ፍሬሽማንን ብዙ ጊዜ አይቼዋለሁ። የእውነት ያስቀና ነበርና እሱ ሚዛን ይደፋብኛል። ፊልሞቹን እንግዲህ ከያንቺ ሌባን አስታውሳለሁ። ኤፍቢአይን 3 ድረስ ያላየሁት ያለ አይመስለኝ። ያዝናናኛል በእውነት። አንዳንድ ሰው ለመታየት ይፈጠር ለምንም ውሃ በጨው ቢልሽ የሚጣፍጥሽ ሰው አለ አይደል? በቃ አለ የለበሰ ነው እና መሬት የወረደውን ቅልል ስለሚያደርገው ነው ትልቅ የሚሆነው። በትክክል እንግዲህ አርቲስት ነፃነት እንግዲህ የሁላችንም የሳቃችን ምንጭ ነበረ። ብዙዎቻችን ያው በሱ እንስቃለን፣ እንደሰታለን እና በእውነት እሱን ማጣት በጣም ልብ የሚነካ ነው የነበረው። ሳምንት ደግሞ ገጣሚት ህሊና በቤተ ክርስቲያን ስርዓት እንዳገባች ተነግሯል። እስቲ እሱን ቪዲዮ ልጋብዛችሁ። እንግዲህ በቤተ ክርስቲያን ስርዓት ጋብቻዋን ፈጽማለች። እንግዲህ በዚሁ አጋጣሚ ገጣሚት ህሊና እንኳን ደስ አለሽ፣ እንኳን ደስ አለሽ። እንግዲህ ለዛሬ የነበሩ ቪዲዮዎች እነዚህን ይመስላሉ። በቀጣይ ሌሎች ቪዲዮዎችን ይዤላችሁ ቀርባለሁ። ባይ ቻው።